ወንዶች የሚሆን ካሜራ ፊት ያላችሁን በራስ መተማመን ሰማይ ላይ የሚሰቅሉ ማንኛውም የተለመደ ቦታ ወደ ፋሽን መጽሔት ከቨር የሚቀይሩና ከሁሉም በላይ ደግሞ ፎቶዎቻችሁ ላይ ተፈጥሯዊና ማራኪ እንድትመስሉ የሚያደርጉ ምርጥ የፎቶ አነሳስ ስታይሎችን በዝርዝር ይዤላችሁ መጥቻለሁ። በእርግጠኝነት ብዙ ወንዶች ፎቶ ስንነሳ ትልቁ ችግራችን መገተር ወይም ስቲፍነስ ነው። ካሜራው ልክ እንደተደቀነብን ሰውነታችን ይያያዛል። እጃችን የት እንደምናደርገው፣ እግራችንን እንዴት እንደምናቆመው ግራ ይገባናል። ዛሬ ይህንን ችግር ሙሉ በሙሉ እናስወግደዋለን። ቪዲዮውን እስከ መጨረሻው ከተከታተላችሁ ካሜራ ፊት የመገተር ዘመን ያበቃል። ለቻናሌ አዲስ የሆናችሁ አሁኑኑ ሰብስክራይብ በማድረግ የትም የማታገኟቸውን ስለ ፋሽን ሞዴሊንግ እና ፊልም ትምህርቶች፣ ዶክመንተሪዎች እና የተለያዩ መረጃዎችን ታገኙበታላችሁ። ስለዚህ ሰብስክራይብ ማድረግ እንዳትረሱ፣ ላይክም አድርጉት። አንደኛ፣ የወንዶች ፎቶ ዋናው ሚስጥር። ወደ ስታይሎቹ ከመግባታችን በፊት ማወቅ ያለባችሁ 3 ወርቃማ ህጎች አሉ። አንደኛው ሰፋ ያለ ትከሻና ቀጥ ያለ የወንድነት አቋቋም ማሳየት ነው። ፎቶ ላይ በፍጹም እንዳትጎብጡ። ትከሻችሁን ወደ ኋላ አድርጋችሁ ደረታችሁን ሰፋ ማድረግ ብቻ የፎቶውን ግርማ ሞገስ በ50 በመቶ ይጨምረዋል። ሁለተኛው ካሜራን አለመፍራት ነው። ካሜራውን ልክ እንደ ጠላት ወይም እንደሚወረወር መሳሪያ ወይም ቀስት አትዩት። ካሜራው የእናንተን ምርጥ ማንነት ለዓለም የሚያሳይ የቅርብ ጓደኛችሁ ነው። ስለዚህ አይናችሁን በፍርሃት ወዲህና ወዲያ ሊል አይገባም። በተረጋጋና በራስ መተማመን ስሜት ቀጥታ ወደ ሌንሱ ተመልከቱ። ሶስተኛውና እጅግ ውድ የሆነው ሚስጥር ጃው ላይን ወይም የመንጋጋ ቅርጽን ማጉላት ነው። ፎቶ ሲነሳ አገጫችሁን ወደ ኋላ ካስገባችሁ ድርብ አገጭ ወይም ደብል ቼን ይፈጠራል። ይህ ደግሞ ውበታችሁን ይገለዋል። ስለዚህ ሁልጊዜ አገጫችሁን በትንሹ ወደፊት ሳብ አድርጋችሁ ትንሽ ዝቅ አድርጉት። ይሄ በመንጋጋችሁና በአንገታችሁ መካከል አስደናቂ ጥላ በመፍጠር ፊታችሁን እጅግ የተስተካከለና ሹል ሆኖ እንዲታይ ያደርገዋል። ሁለተኛው ህግ የቆሙ የፎቶ ስታይሎች ስታንዲንግ ፖዝ። አሁን ደግሞ በቀጥታ እጃችሁን የት እንደምታደርጉ ወደሚያሳዩት የቆሙ ስታይሎች እንሂድ። የመጀመሪያውና በጣም ቀላል የነበረው ግን ብዙ ሰዎች የሚሳሳቱበት ዘ ሃንድ ኢን ፖኬት ወይም እጅን ኪስ ውስጥ መክተት ነው። ሙሉ እጃችሁን ጨምቃችሁ ኪሳችሁ ውስጥ ካስገባችሁት ፎቶ ላይ እጅ የሌላችሁ ነው የምትመስሉት። ይሄ ስህተት ነው። ትክክለኛው አሰራር አራቱም ጣቶቻችሁን ኪስ ውስጥ ከታችሁ አውራ ጣታችሁን ብቻ ውጭ ማስቀረት ነው። ወይም ደግሞ በተቃራኒው አውራ ጣትን በመክተት ሌሎችን ጣቶችን ከውጭ ማስቀረት ነው። ይህም በጣም ዘና ያለና የትም ቦታ የሚሰራ ቄንጠኛ እይታን ይሰጣል። ሶስተኛው ህግ መደገፍ ወይም ዘሌን የምንለው ነው። መሀል መንገድ ላይ ዝም ብሎ መቆም ለጀማሪዎች መገተርን ያመጣል። ስለዚህ በአቅራቢያችሁ ያለ ግድግዳ፣ የካፌ ምሰሶ ወይም ማራኪ መኪና ተጠቀሙበት። በትከሻችሁ ወይም በጀርባችሁ በኩል ግድግዳውን በቀስታ ተደገፉ። አንዱን እግራችሁን አጥፋችሁ ግድግዳ ላይ ማሳረፍ ትችላላችሁ። ይህ አቀማመጥ እኔ ሆን ብዬ ለፎቶ አልተዘጋጀውም፣ ዝም ብዬ ዘና እያልኩ ነው የሚል ተፈጥሯዊነት ስሜትን ለተመልካች ይሰጣል። አራተኛው ህግና እኔ በብዛት የምወደው ስታይል ዘ አጀስቲንግ ወይም ልብስን ማስተካከል ይባላል። ይህ ስታይል ፎቶ ፍጹም ካንድድ ወይም በድንገት የተነሳ እንዲመስል ያደርጋል። ምን ታደርጋላችሁ? እጃችሁን ዝም ብላችሁ ከምታንጠለጥሉት የሰዓታችሁን ማሰሪያ እንደምታስተካክሉ አድርጋችሁ ወይንም የሸሚዛችሁን እጅ ወደ ላይ እንደምታጥፉ አድርጋችሁ ካልሆነ ኮሌታ እንደምትይዙ አስመስሉ። አይናችሁን ወደ ታች እጃችሁን ማየት ትችላላችሁ ወይም ወደምትፈልጉት ቦታ። ይህ አቀራረብ ፎቶ ላይ ታሪክና ህይወትን ይጨምራል። አምስተኛው ህግ ተቀምጦ የሚነሱት ፎቶ ነው። ወንበር ላይ፣ ደረጃ ላይ ወይም ደግሞ አስፋልት ዳርቻ ስትቀመጡ በፍጹም ወደ ኋላ አትደገፉ። ቦርጫችሁ እንዲገዝፍና ሰነፍ እንድትመስሉ ያደርጋችኋል። ትክክለኛው መንገድ ወንበሩ ጫፍ ላይ በመቀመጥ ክንዳችሁን በጉልበታችሁ ላይ ማሳረፍና በትንሹ ወደ ካሜራው አቅጣጫ ዘንበል ማለት፣ እንዲሁም እጃችሁን ወደ ፊታችሁ በማስጠጋት እጃችሁን በተለያየ ዳይሬክሽን ማስጠጋት ትችላላችሁ። ይህም ስታይል በወንዶች ላይ ቁጥብነትንና ጥንካሬን እንዲሁም ንቁነትን ቁልጭ አድርጎ ያሳያል። ስድስተኛው ደግሞ ዘወልካዋይ ወይም ዞር ብሎ መራመድ ነው። ይሄ ለከተማ ውስጥ ወይም ለስትሬት ዌር ፋሽኖች ተስማሚ ነው።
ከካሜራው ራቅ ብላችሁ በተፈጥሯዊ ሁኔታ ትራመዳላችሁ። ከዚያም ፎቶግራፈሩ ስማችሁን እንደጠራችሁ ሁሉ በግማሽ ጀርባችሁ ዞር ብላችሁ ወደ ካሜራው ትመለከታላችሁ። እግረ መንገዳችሁንም ፎቶግራፈሩ ኮንቲኒዩስ ሹቲንግ ወይም ተከታታይ ፎቶዎችን እንዲያነሳ ማድረግ ትችላላችሁ። ከነሱም መካከል ምርጡንና ተፈጥሯዊውን እንቅስቃሴ ትመርጣላችሁ። ለጀማሪ ሞዴሎች 3 የባለሙያ ምክሮች። እነዚህን 3 ስታይሎች ይበልጥ ፍጹም ለማድረግ 3 የባለሙያ ምክሮችን ልስጣችሁ። አንደኛው ፕሮፕስ ወይም ረዳት ዕቃዎችን መጠቀም። እጄን ምን ላድርገው የሚለውን ጭንቀት ካለቀቃችሁ እጃችሁ ላይ የቡና ስኒ መያዝ፣ ስልካችሁን በደንብ ይዛችሁ እንደምታዩ መሆን ወይም የፀሐይ መነጽራችሁን በአንድ እጃችሁ ይዛችሁ ማስተካከል፣ ዕቃ መያዝ አእምሯችሁንና እጃችሁን ስራ እንዲያገኙ ወይም ቢዚ ማድረግ መገተርን በአንድ ጊዜ ያጠፋል። ሁለተኛው ስለፊት ገጽታ ነው። ብዙ ወንዶች ፎቶ ላይ ግዴታ መሳቅ አለብኝ ብለው ያስባሉ። ነገር ግን አንዳንድ ጊዜ ትኩር ብሎ ማየት ወይም ደግሞ ሲሪየስ ሉክ የሚባለውን ፊትን ሳያጨማድዱ በተረጋጋ መንፈስ ካሜራውን መመልከት እጅግ የላቀ ማራኪነትና ሚስጥራዊነትን ይሰጣል። ሶስተኛው የልብስና የብርሃን ጥምረት ነው። ከሰውነታችሁ ቅርጽ ጋር በትክክል የሚሄዱ ምቾት የሚሰጣችሁን ልብስ ልበሱ። እንዲሁም ፀሐይ ቀጥታ ከጀርባችሁ ከሆነ ፊታችሁ ስለሚጨልም ብርሃኑ ሁልጊዜ በሰያፍ ወይም በቀጥታ ፊታችሁ ላይ እንዲያርፍ ለፎቶግራፈሩ ንገሩት። የዛሬው ቪዲዮ ለእያንዳንዳችሁ ወንዶች ጠቃሚ እንደነበርና በሚቀጥለው የፎቶ ቀጠራዎች ላይ ትልቅ ለውጥ እንደምታመጡበት ሙሉ ተስፋ አለኝ። እነዚህን ስታይሎች ተጠቅማችሁ የተነሳችሁትን ምርጥ ፎቶ በኢንስታግራም፣ በፌስቡክ፣ በቲክቶክ እንዲሁም ቴሌግራም ላይ ታግ በማድረግ ላኩልኝ። እኔም እያየሁ አስተያየት እሰጣለሁ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዲሁም ለወንድ ጓደኞቻችሁ ለወንድሞቻችሁ ሼር ማድረግ እንዳትረሱ።